ሰላም ሂሪያ እንዴት ነሽ? ደህና ነሽ ወይ? ሰላም ኤርሚያስ እንዴት ነክ? ደህና ነህ ወይ? ደስ ብሎኛል ስላገኘሁሽ በጣም ደስ ብሎኛል። እናመሰግናለሁ። ጥሩ ምናልባት ለአዲስ ኮምፓስ አዲስ ስለሆንሽ ማናት ሂሪያ? ምንድነው የምትሰራው? የት ትኖራለች? የት ሰርታለች የሚለውን ትንሽ አስተዋውቂንና ወደ ዋናው ነገር እንሄዳለን። አመሰግናለሁ ኤርሚያስ። እንግዲህ ሂሪያ ሩፌራ እባላለሁ። ከዚህ በፊት ኦኤምኤን ውስጥ ሰርቻለሁ። ከዛ በተጨማሪ ደግሞ በፕራይም ሚዲያ ዜና ክፍል ውስጥ ነበረ የምሰራው። ያው ፕሮግራም የሚሰራል አንተም እንደምታውቀው ጋዜጠኛ ስትሆን ሁሉንም ነገር አንድ ላይ ነው የምንሰራው እና እንደዛ ነው። ጥሩ ጋዜጠኝነቱን ነው በዋናነት እየሰራሽ ያለሽው? ኦኬ በቀጥታ ወደ ተገናኘንበት እንድንሄድ ነው የምፈልገው። ብዙ ቃለ መጠይቆችን አይቻለሁ፣ ብዙ ሀሳቦችን አይቻለሁ። በዚህ አጋጣሚ ቴዲ ከስፍራውንም በጣም ማመስገን እፈልጋለሁ። ከሱ ጋር ያደረጋችሁትንም ቃለ መጠይቅ አይቼ በአንድ ወቅት አንድ ፕሮግራም ሰርቼ ነበር እና ያ ፕሮግራም ሀጫሉን ማን ገደለው የሚል ርዕስ የያዘ ፕሮግራም ነበረ ፕሮግራሙ እና በዛ ፕሮግራም ላይ በተለይ አቶ ጀዋር መሐመድ አልጸጸትም በሚለው መጽሐፉ ከገጽ 346 እስከ 349 ከሀጫሉ ጋር ተያይዞ ያነሳቸው ነገሮች ነበር እና ማን ይናገር የነበረ ስላልኩ አንደኛ ምን ይላል አቶ ጀዋር በ2016 ኦኤምኤን ሀጫሉን ሊያቀርብ እንደፈለገ ሲናገር ተቃወምኩኝ ይላል። አንቺ ኦኤምኤን ስለነበርሽ እና በፍጹም ወደ ሚዲያ መቅረብ የለብህም ብያልኩት ይላል በመጽሐፉ ላይ። ሁለተኛ ራሱ ሀጫሉም ኦኤምኤን ላይ ቀርቤ ቃለ መጠይቅ መስጠት ፈልጋለሁ ሲለኝም አይቻልም አልኩት ይላል እና ተደብቆኝ ቃለ መጠይቅ ሰጠ ይላል። ታሪኩን ንገሪን ሂሪያ። ልክ ነው ይሄ? እኔ ማለት ሀጫሉ ተፈልጎ ነው የሚገኘው። ላንተ ይሄኛውን ማስረዳት አይጠበቅብኝም። ምክንያቱም ሀጫሉ ኢንተርቪው አድርጉኝ ወይም ቃለ መጠይቅ አድርጉኝ ብሎ የሚሄድ ሰው አይደለም፣ ወይም የማይታወቅ ሰው አይደለም ሀጫሉ። ነገር ግን በወቅቱ ሁላችንም እንደምናስታውሰው ሀጫሉ ላይ የተለያዩ የስም ማጥፋቶች መጥተው ነበረ። ሲሚንቶ ይሸጣል፣ ብረት ይሸጣል፣ የኦሮሞን ትግል በልቷል፣ የኦሮሞን ትግል ገደል ከቷል ምናምን የሚባሉ ነገሮች ነበሩበት እና እንደዛ አይነት ነገሮች በሚመጡበት ጊዜ በጫና ነው ኢንተርቪው የተደረገው እና ደግሞም ጀዋር የከለከለው ነገር ለምሳሌ ጀዋር ሀጫሉ እንዳይመጣ ኦኤምኤን ውስጥ ከፈለገ አይመጣም ማለት ነው። ስለዚህ ጀዋር ለምን እንደዚህ እንዳለ አላውቅም። ምናልባት እንግዲህ እኔ ሀጫሉን ማን ገደለው እኔ አላውቅም። ምንም ነገር የምናውቀው የሆነ በራስህ የምትጠራጠረው ነገር ሊኖር ይችላል። ሞቶብናል። ይሄ ሰውዬ ይሄ ልጅ የሞተው ከሁላችንም ስር ነው። ስለዚህ ብዙ ሰው ደግሞ ተጎጂ የሆነ ሰው ደግሞ እቃ እንኳን ሲጠፋብህ የሆነ ሰው ወስዶት ይሆን የሆነ ሰው ሁሉንም ነው የምትጠረጥረው። ስለዚህ የሆነ የምንላቸው ነገሮች ይኖራሉ። ብቻችንንም ስናወራ አንዳንድ ጊዜ ደግሞ እንደዚህ ብሔርተኞች ተገናኝተን ስናወራ የምንላቸው ነገሮች አሉ። እንትና ነው ምናምን ማለት ነው እና በመጀመሪያ ደረጃ ጀዋር ሳይፈልግ አይደለም ሀጫሉ ኢንተርቪው የተደረገው። ፈልጎ እንዲመጣ ፈልጎ ኢንተርቪው እንዲደረግ ጫና አድርጎ መምጣቱን ግን አውቃለሁ። ጫናው ደግሞ ከኛው ማለት ከልጁ ማለት ነው የሆነ ነገር ግልጽ ማድረግ የፈለገው ነገር ነበረ። በወቅቱ ኢንተርቪውን ተከታትለው ከሆነ ከራሱ ላይ የሆነ ነገር ማውረድ ይፈልጋል። አንደኛ ከማህበረሰቡ ጋር መጋጨት አይፈልግም። ምክንያቱም የተለያዩ ስም ማጥፋት ቅድም እንደነገርኩ ተደርጎበታል። በዛ ምክንያት መጥቶ ማጥራት የፈለገው ነገር ነበረ። ከዛ መጣ። የሚጠየቁ ጥያቄዎች ነበሩ። አንዳንዴ የምትወደው ሰው ሲሆን እንዳይነካብክ የምትፈልገው ሰው ሲሆን አጋልጠህ አትሰጠውም። እዛ ጋር ግን የተደረገው ነገር ምንድነው? ተጋለጠ። በቃ ሀጫሉ ማለትም የሚደረግለት ጥያቄ ለሆነ ነገር የመጋበዝ ሁኔታ ነበረ እና
በርግጥ ያን ቀን የተወሰኑ ሰዎች አውርተን ነበረ፣ ግን ለምንድነው እንደዚህ ምናምን የሚል ነገር አውርተን ነበረና ከዛም ነው እንግዲህ ሃጫሉ ላይ እንደዛ አይነት አደጋ እየደረሰበት ማለት ነው የሞተው። ስለዚህ የምታስታውስ ከሆነ የሆነ ጊዜ ላይ ጀዋር የፖለቲካ ፓርቲ ውስጥ መቀላቀል ሲፈልግ ሚዲያውን እንዲለቅ ነው የተደረገው። ማለትም ሚዲያውን የሚዲያ ዳይሬክተር ሆኖ ፖለቲካ ውስጥ መሳተፍ አይችልም ነበር። ከዛ በኋላ ሰብስቦን ያለው ነገር አለ። ሰብስቦን ሰክሬት ቦስ ነኝ፣ ከሚዲያው ጀርባ ያለሁት እኔ ነኝ ብሏል። ኦኤምኤን ውስጥ የእሱ አሻራ የሌለበት ቦታ የለም። እሱ ያላቸው ነገሮች ናቸው። ከዜና ጀምሮ፣ ከፕሮግራም ጀምሮ፣ ከሚመጡ ሰዎች ጀምሮ እሱ ያልፈለገው ነገር አይሆንም። እሱ ጋር ነው አሁን እኔ አንዱ እንግዳ ስታመጡ አቶ ጀዋር የማያውቀው እንግዳ አለ። ምናልባት ኤዲቶሪያሊ ላትነጋገሩ ትችላላችሁ፣ ግን ያለሱ የማያውቀው የመጣ እንግዳ አለ ሚዲያ ውስጥ እንደሰራ ሰው። ምክንያቱም ተቃውሜ ነበር፣ አትሂድም ብዬ ነበር። ኦኤምኤንንም ተቃውሜዋለሁ፣ ራሱ ሃጫሉንም ተቃውሜዋለሁ። የሰማሁት ኢንተርቪው ካደረገ በኋላ ነው ስላለ አቶ ጀዋር ሳይሰማ የሚደረግ ያውም እንደ ሂውጅ እንደዚህ ትልቅ የሆነ አቶ ሃጫሉ ባለበት ሳይሰማኝ ቃለ መጠይቅ ይደረጋል ወይ? እንኳን ሃጫሉ ሁንዴሳ ትልቁ ሰው ይቅርና እያንዳንዷ ለዜና የምንሰራቸው እዛ ጋር ኢንተርቪው የምናደርጋቸው ሰዎች በጀዋር እውቅና ነው የሚመጡት። ለምሳሌ እኛ የምታስታውስ ከሆነ ኦኤምኤን ምናልባት የሚታወቅበት ትልቁ ነገር የቱ ጋር ነው ግርግር ያለው ሄደን እንስራ ነው። የምታስታውስ ከሆነ በወቅቱ ማለት ነው ግርግር ያለበት ቦታ እኛ አንጠፋም። ይሄንን ስል ትናንትና የነበርኩበትን ቦታ እያጣጣልኩኝ አይደለም። እኔ ጀዋር መሐመድ ነው እኔ ህግ ነው የተማርኩት በነገራችን ላይ። ከዛ በኋላ ራዲዮ ውስጥ ሰራ ነበረ። ሬዲዮ ውስጥ እየሰራሁኝ መጥቼ ኦኤምኤን እንዲቀጠር እና ህዝብም እንዲያቀኝ ያደረገልኝ እሱ ነው። ባለውለታዬ ነበር በሰዓቱ ማለት ነው። ስለዚህ ደጀኔ ጉተማ ነበረ በወቅቱ ማናጀር ምናምን የነበረው። እች ልጅ መቀጠር የለባትም እንዴት ነው ምናምን ነገር የጆርናሊዝም አልተማረችም ምናምን ሲል፣ ግን ትችላለች አለው። ስለምትችል ስለምትሰራ መስራት አለባት ብሎ ነው ያስቀጠረኝ። ስለዚህ ከህዝብ ጋር ያስተዋወቀኝ ሰው ነው ልልክ ፈልጌ ነው። ይሄንን አድርጎልኛል። አሁን እኔ ከግል ጥላቻ ተነስቼ አይደለም ይሄንን የምናገረው። ከዛ በኋላ ግን ምንድነው የሆንኩት? እኔ አዲስ አበባ ውስጥ ነው የምኖረው። ተወልጄ ያደግኩትም አዲስ አበባ ውስጥ ነው። ሸገር ሲቲ ውስጥ ነበረ በወቅቱ የምኖረው እና ግርግር ያለበት ቦታ እኛ አለን። ማረቆና መስቃን ተጣሉ እኛ አለን። ቅማንትና አገው ተጋጩ አማራ ክልል ላይ የማንነት ጥያቄ እኛ አለን። የወለኔ ማህበረሰብ የማንነት ጥያቄ ጠየቀ እኛ አለን። የወሎ ማህበረሰብ እንደዚህ ሆነ እኛ አለን። ኦኤምኤን የሌለበት የግርግር ቦታ አልነበረም በወቅቱ ማለት ነው። ስለዚህ ማህበረሰባዊ ጫናው ከፍተኛ ነበረ። ቆይ እናንተ መች ነው ሰላም የምትሰሩት ምናምን የሚል ጥያቄዎች ውስጥ ጥያቄ ነበረ ከህዝቡ ማለት ነው። እኔ አንዳንድ ጊዜ ህዝቡ ኦኤምኤንን ይወደዋል ምናምን የሚባል ነገር ነበር። እርግጥ ነው ውጭ በነበረበት ሰዓት ትልቅ አስተዋጽኦችን ኦኤምኤን አድርገናል እኔም በነበርኩበት ጊዜ። ከዛ በኋላ ግን ኢትዮጵያ ውስጥ ከመጣ በኋላ ግን የግጭት መንስኤ ነው የሆነው። እኛ በወቅቱ በማወቅም ሆነ ባለማወቅ ስንሰራ የነበራቸው ነገሮች ሲሰሩ የነበሩ ነገሮች ግጭት ያለበትን አፈንፍኖ ነገር ግን የቱ ጋ ነው ግጭት ያለው ብለን ነበረ ስንሰራ የነበረው። ስለዚህ ጀዋር ኦኤምኤን ብቻ ሳይሆን ልጨምርልሽ ብዬ ነው የኢሳቱም ዋና ዳይሬክተር የነበረው አቶ አንዳርጋቸው ለምንድን ነው ኢሳት የተዳከመው ተብሎ ሲጠየቅ በቃል በአደባባይ ስላለ ነው የምናገረው። ይሄን አቶ አንዳርጋቸው ምን አለ? ኢሳት እኮ ማዕከል ያደረገው ቀውስን ማክሲማይዝ በማድረግ ነበረ። ቀውስ ባለበት እንገኛለን፣ ቀውስ ከሌለ ግን ኢሳት ይሞታል አለ። ይሄ ዲያስፖራ ያለው ሚዲያ ሴታፕ የተደረገው ከቀውስ ጋር ተሳስሮ ነው ማለት ተናጠል ኦኤምኤን ብቻ አልነበረም ልልሽ ነው። ይሄ ደግሞ የተነገረው በአቶ አንዳርጋቸው ጽጌም ስለሆነ እንደው ለየት ብለው አንቺ ኦኤምኤን እንዲያልሽ እንዳይሉሽ ብዬ እኔም ኃላፊነት ወስጄ ልጨምርልሽ። ደግሞም እኔ ማስታውሰውን አንድ ነገር ልንገር። በአንድ ወቅት ፕሮፌሰር መራራ ጉዲና መድረክ የሚባል ፓርቲ ሲቋቋም ረስቼዋለሁ። አሁን ላይ መድረክና የሆነ ነገር ግንባር ሲፈጥሩ ይሁን ውህድ ሲፈጥሩ ይሁን ወይም ትብብር ይሁን አላስታውስም። እና እኔና ጎበዜ ነበርን እዛ ቦታ ላይ እና እኔና ጎበዜ ነበርን። አቶ መራራ የሆነ ነገር ተናገሩና
ጎበዜና እኔ ጥያቄ ጠየቅናቸው። እንደው ይሄ የፊንፊኔ ጉዳይ የአዲስ አበባ ጉዳይ እንዴት ያዩታል ፕሮፌሰር ብለን ጠየቅናቸው። በወቅቱ ዶክተር ነበሩ፣ ወደ ፕሮፌሰርነት አልተሸጋገሩም ነበር እና ዶክተር መራራ ብለን ጠየቅናቸውና ጥያቄውን ጠይቀን ወደ ቤታችን ገባል እና እኔ የመጀመሪያው ነገር ምንድነው የዜናው ሊድ ምንድነው በኦኤምኤን አንግል። ከዛ ልክ ልንወጣ ስንል ግን ፕሮፌሰር መራራ ጉዲና ምን አሉን? ኦኤምኤን እና ኢሳቶች ሂሪያና ጎበዜ ሄዳችሁ እንግዲህ የምትሰሩትን ዜና እጠብቃለሁ አሉን። ከዛ ሄድንና እኔ ሊዴ ምን ሆነ መሰለክ፣ እሳቸው ያሉት ምንድነው የፊንፊኔ ጉዳይ የኦሮሞ ህዝብ በህግም ሆነ በምንድነው የሚባለው የኦሮሞ ህዝብ በታሪክ በህግና በህግም ይሁን በታሪክ የኦሮሞ ህዝብ እንትን ናት ሴንተር ናት አሉና፣ ነገር ግን አሉ አቶ ፕሮፌሰር መራራ ነገር ግን እንደ ኢየሩሳሌም እንትን የመጋጫ እንትን መሆን የለባትም፣ ደም የሚፈሰስባት ቦታ የለባትም አሉ። እኔ ኦኤምኤን ሄጄ ምንድን ያልኩት ፕሮፌሰር መራራ ፊንፊኔ የኦሮሞ ባህልም ህግም ናት በህግም በታሪክም የኦሮሞ ናት ብለዋል ብዬ ሳስጮ፣ ጎበዜ ደግሞ ሄዶ ምን አደረገ ኢሳት ላይ ፊንፊኔ አዲስ አበባ ብለዋል እሳቸው። ፊንፊኔ ወይም አዲስ አበባ ነው ያሉት። ፊንፊኔን ቆረጠና አዲስ አበባ አለ። ጎበዜ ደግሞ አስበው አዲስ አበባ ካልተግባባንባት እንደ ኢየሩሳሌም ታስተላልቀናለች አይነት ነገር ሰራ። ከዛ ደወሉልኝ ብዬ ነበር ኢሳትና ኦኤምኤን የተገኘበትን ቦታ አውቀዋለሁ ምን እንደምትሉ። እዚህ ድረስ ፖለቲከኞች እኛ ጋር ሲመጡ ይጠነቀቁ ነበር እና ያን ጊዜ በቃ ማስጮህን 100K ምናምን 1 ሚሊዮን ቪው ማየት እሱን ያየ ነው። ሰከን ብለህ ግን ስታስበው የመጋጫ ወይም ደግሞ በቃ በአጠቃላይ ልልክ የምፈልገው ማህበረሰባዊ ቀውስን እያየን አልነበረም የምንሰራው። የሚመጣውን ቀውስ አይደለም የምናየው። እኛ ስለ አገውና ስለ ቅማንት ብዙ ሰርተናል። የአገውና የቅማንትን ኤግዛጀሬት አድርገን በጣም እና በአንድ ወቅት ወደ ጎንደርና በጣም የሚገርም ነገር ነው ያነሳሽው ሂሪያ። በነገራችን ላይ ማለት ወደ ዋናው ነጥብ እመጣለሁ፣ ግን ሲሪየስሊ ሰውም እንዲያየው ስለሚያስፈልግ እኔም ልንገርሽ አንድ ምሳሌ። የኢሳት ዜና ላይ አንዱ ስሙን አልጠራም ለጊዜው ዜና ጸሐፊ ነው እና እኔ ደግሞ በአጋጣሚ ኮንትሮለር የሚባለው ይሄ እንትን አይነት ተመድብ ያለው እና ዜናውን ትቶት ሄደ እና ምን ነው ምናምን ስለው ዛሬ ዜና የለም ማለት ለምንድን ነው እንዴት ዜና የለም? ያ ሁሉ ነገር ያለ 24 ሰዓት ሙቭመንት አለ፣ ምን ዜና አለ? ምንም የሞተ የለም፣ ጠሽጠሽ የለም፣ ምን የለም። ገባሽ? ሶ ማይንድ ሴቱ የተሰራው ዛሬም ስለምናይ ነው። ባይዘው አንዳንዶቹ ዛሬ ዳይቨርት አድርገው የምታዩዋቸው ይሄ ከሻቢያ ጋር ከምናም ጋር የተጣበቁትን ብታይ ለነሱ ዜና ማለት ጠሽ ነው። ሰው መጋደል መሞት ምናምን ነው። እሱ ከሌለ ዜና የለም የሚል ስሜት ነው ያለው እና ልጋራሽን ፈልጌ ፕላስ ኦኤምኤን ብቻ አይደለም እኛም ሳይድ የነበረ ነው የሚለው ለማንሳት ነው። ወደዚህኛው ልመለስ፣ ምናልባት የምትጨምሪው ነገር ከሌለ ወደ ዋናው ወደ ቅድም ወደ አንሳውልሽ ሊድና ኢትስ ሪሊ አቶ ጀዋር የማያውቀው እንግዳ የማያውቀው ኒውስ አለ ወይ የሚለውን ነገር ላይ መጀመሪያ እሱ ላይ አስተያየት ስጪኝ፣ እንደ አንድ የስራው ባልደረባ እንደነበረ ሰው። ጀዋር እንደምታውቀው እኛ ኡራኤል አካባቢ ነበረ ቢሮ። ጀዋር ደግሞ ትንሽ ዝቅ ብሎ ቦሌ አካባቢ ቦሌ ሚካኤል አካባቢ ነው የሚኖረው። ስለዚህ ዛሬ ባይመጣ ነገ ይመጣል፣ ነገ ባይመጣ ከነገ ወዲያ ይመጣል። በጣም ቅርብ ነው፣ ቶሎ ነው ወደዛ የሚመጣው። ከዛ ውጪ ደግሞ የምንሰራውን ስራዎች እንገመገማለን ስራውን። ያው ደጀኔ ጉተማ ነበረ የበላይ የዜናውም የሁሉም ኃላፊ ሆኖ ከላይ የሚሰራው ደጀኔ ጉተማ ነው። ደጀኔ ጉተማ እንዲህ ብሏል ብሎ ይነግረን ነበረ። እንደዚህ አልሰራችሁም እንደዚህ ምናምን፣ እሱ እንኳን ባይገኝ ማለት ነው። በእርግጥ ጠዋትና ማታ ሁሉም ሰዓት ላይ እኛን ይሰበስበናል አይደለም። ነገር ግን ባለኝ መረጃ እኔም በማውቀው መሰረት የማያውቀው ኒውስ አይሰራም። ለምሳሌ ልንገርክ፣ ቅድም እንደነገርኩ የሆነ ሀገር መሄድ ከፈለግን ለምሳሌ እኔ የሆነ ጊዜ ማረቆ ይጃለሁ። ማረቆና መስቃን ነው፣ ማረቆና የሆነ ቦታ በጣም ብዙ ቦታ እንደሄድኩትኝ እና ያው ግጭት ያለበት የማንነት ጥያቄ የሚጠየቁ ቦታዎች ነው የሚሄደው እና የሚደውሉት ሰዎቹ እንደዚህ ተበድለናል የማንነት ጥያቄ አለብን ብለው የሚደውሉት ለጀዋር ነው። ስለዚህ ኒውሱ
ፕሮግራሙም የሚመጣልን ከላይ ወርዶ በጀዋር በኩል ነው አብዛኛው። ኦኬ ሶ ፓርቲማውን ተበድያለሁ ተገፍቻለሁ። ለምሳሌ ቁጫ የሚባል ማህበረሰብ እኔ ድሮ አናቅም ነበር። ቁጫ ማለት በጋሞ ውስጥ የሚገኝ እንትን ነው እና ስሄድ እኔ ቁጫ አላቅም። ጋሞ በዚህ ደረጃ ይከፋፈላል ምናምን ብዬ አላስብም። ወላይታ ጋሞ ምናምን አንድ ነው አይደል የሚመስለን። ትንሽዬ ማህበረሰብ ናት እቺ ቁጫ የምትባለው እና በጀዋር በኩል ነው ጀዋርን አናግረውት ነው ወደ እኛ ወርዶ ከዛ በኋላ እኛ መኪናችንን አዘጋጅተን እዛ ቦታ ላይ የምንገኘው ማለት ነው። በስልጤ ዞን እንዲሁም ደግሞ አዘርነት ምናምን በጣም ብዙ በርካታ ቦታ ነው የማውቀው በነገራችን ላይ በኦኤምኤን ሰበብ ማለት ነው። ግን ሄጄ እኔ እንደነገርኩክ የከተማ ልጅ ነኝ እና ብሔርተኝነት ውስጥ ገብቼ ነው በሆነች አጋጣሚ ዘልዬ ብሔርተኛ የሆንኩ ሰው ነኝ እና እዛስ በሚሄድበት ሰዓት የሆነ ነገር ፊል አደርጋለሁ። ሰዎቹ ግን እኛ እንሄዳለን ግን ውሃ አብረው ነው የሚቀዱት። ያንን ያልተጣራ በጣም የሚያሳዝን ውሃ የሚጠጡት ውሃ ምናምን እና ቦታውን አብረው ነው የሚጋሩት። ችግራቸውን አብረው ነው የሚጋሩት። ግን እንትና በደለኝ ብለን እኛ ዜና ሰርተን የሆነ ኮሽታን ፈጥረንባቸው ነው የምንመለሰው። ዞሮ ችግራቸውን፣ ደስታቸውን፣ ሀዘናቸውን እነሱ ናቸው የሚኖሩት። እኛ ኖረንላቸው አናቅም። እኛ ግን ለጊዜው ማድረግ ያለብንን አድርገን ጫና መፈጠር ማለት ሁሉ ነገር አይገባህም። ስራ ስትሰራ ታውቃለህ፣ ወጣትነት አለ፣ የሆነ ኢሞሽናል መሆን አለ። ስለዚህ ሰርተን እንመጣለን። ከዛ ኑሯቸውን ግን አብረው ነው የሚኖሩት። ስለዚህ አይደለም ፕሮዳክሽን እና ቃለ መጠይቅ ዜናም ቢሆን የሚያውቃቸው ነገሮች ያለፈበት የሚያውቃቸው ነገሮች ናቸው የሚሰሩት። እንደው ታቂ እንደሆነ አላውቅም፣ ግን ቲፕ ላርግሽና እየተደጋገፍ እንድንሄድ ብዬ ነው። ኤልቲቪ ጋዜጠኛ ቤተልሔም አሜሪካን ሀገር መታ ነበር በአንድ ወቅት ይሄ ለውጡ አካባቢ እና ኢሳት መታ 3 ሰዎች ቃለ መጠይቅ አደረገች። እኔን፣ አቶ አንዳርጋቸውና አቶ አበበን ቃለ መጠይቅ አደረገች እና ከሄደች በኋላ የ2 ሰዓት ቃለ መጠይቅ እኔው ተቆራርጦ በ45 ደቂቃ ምንም በቃ ትርጉም በሌለው ተላለፈ። በነገራችን ላይ ከዛ በጣም ቅር ብሎኝ ዛሬ ልናገረው እውነት ለመናገር ቅር ብሎኝ አኮረፍኳት። እሷም ስደውልም አልታነሳም። እንደውም በመሃል ሽማግሌ ሆኖ የገባው የእናንተ ባለቤት የሚዲያው ባለቤት አቤት ወክቻው ነበረ። ሽማግሌ ሆኖ የገባው ፕሊስ ለምን ታኮርፋታለህ በጣም ቅር ብሏታል ብሎ በመሃል ሽማግሌ ሆነ። እንዴት እንደዛ 2 ሰዓት የተላለፈ ይቆራረጣል ብዬ በኋላ ኦኬ ብዬ ሳናግራት አይደለም ኦኤምኤን ኤልቲቪ ሄዶ ከሶስታችን የኤርሚያስን ቃለ መጠይቅ ነው ማየት የምፈልገው ብሎ ቁጭ ብሎ ቆራርጧል። አቶ ጀዋር በታሪክ እንዲቀመጥ ነው የምናገረው እና ይሄ አቶ አበበም ስላለ እናንተ ሳቅና ሳቅ ማለት ከእናንተ ሚዲያም የዘለለ የማድረግ ስልጣን ውስጥ እንደነበረ ይሄ ሰው እንዲያቀም ስለፈለኩ ነው እና ያኔ ያቶ አበበን ትቶ ያበበ ገላውን ትቶ ያቶ አንዳርጋቸውን ትቶ የኤርሚያስ ብሎ ቁጭ ብሎ የኔን ቆራርጦ ነው በግድ እንዲተላለፍ ያደረገው። እሷ በመጽሐፏም ላይ በኋላ ላይ ይቅርታ ጠይቃለች፣ በመጽሐፏ ላይ ራሱ ማለት ነው። ግን ለለ የፈለኩት ምንድነው ይሄ ሰው አይደለም በራሱ ሚዲያ በሌሎች ሚዲያስ ራሱ እንደዚህ ተጽዕኖ እያሳደረ ትልቅና ግዙፍ የሆነውን አርቲስት ሃጫሉ ሁንዴሳን ቃለ መጠይቅ እያደረገ አላቅም ብሎ መጽሐፉ ላይ ሲጽፍ ምን አስቦ ነው? ምን ይመስልሻል? ግን ምን አስቦ ነው? ብዙ ሰዎች አሁን የሚጠራጠሩት ነገር እንደውም ጥርጣሬ ወደ ጀዋር እንዲያመዝን ያጫሉ ጉዳይ በስትክክል ከጀዋር ጋር ይገናኛል እንዴ ብለው እንዲጠረጠሩ ያደረጉበት ዋነኛ ምክንያት ነው የሆነው መጽሐፉን። በነገራችን ላይ መጽሐፉን ያነበብኩበት ዋነኛ ምክንያት እኔ ጀዋርን ጠልቼዋለሁ በጣም ማለት ነው። በጣም ማለት አብረን የታገል እኔ ብዙ መስዋዕትነትን ከፍያለሁ በነገራችን ላይ ለዚህ ለውጥ ማለት ነው። እሱ አልከፈለም። እሱ ምንም የከፈለው ነገር የለም። እንትን ላይ ፌስቡክ ላይ ፖስት ማድረግ ነው። እኔ ግን ህይወቴን ከፍዬበታለሁ፣ ልጅነቴን ከፍዬበታለሁ። ብዙ ታሪኮቼ መበላሸት የጀመሩት በኦሮሞ ትግል እንትን ነው ማለት ትግሉ ውጤት ፍሬ አፍርቷል። አሸንፈናል። የሆነ አይሸነፍም ማሸነፍ አንችልም ብሎ ሰው እጁን አጣምሮ በተቀመጠበት ጊዜ የማይነቃነቅ የሚባል ትልቅ ተራራ ንደናል። ያውም ደግሞ ስልጠና እየሰጡን እኛ አንነካም። እኔ ከ7 ጊዜ በላይ ጠቅላይ ሚኒስትር የነበሩት ሟች ጠቅላይ ሚኒስትር የነበሩ መለስ ዜናዊ ስልጠና ሰጥተውኛል።
የተማሪዎችን ከየክፍሉ ጎበዝ ተማሪዎችን መርጠው ስልጠና ይሰጥ ነበረ። ስልጠና በሚሰጥበት ጊዜ ያው ምንድነው የሚያደርጉት ማይንድ ሴታችንን የማይነኩ መሆናቸውን ነው። ሌላ ስልጠና እኮ የለም። መለስ ዜናዊ የሚሰጠን ስልጠና ይሄ ነበረ። የማይነካ የሆነ ትልቅ ልዩ የሆነ ህዝብ አለ ማለት በዛ አይነት መንገድ ስልጠናዎችን ወስድ ነበር እና ምን ልልክ ፈልጌ ነው እንደነዛ አይነት ነገር ግን አይነካም ብሎ ከልጅነቴ ጀምሮ መለስ ዜናዊ የነገረኝን ነገር ግን ወጣቱ ልክ እንደኔ አይነት ወጣት ታግሎ አሸንፎታል። ጀዋር እዚህ ማሸነፍ ውስጥ ተጽዕኖ የፈጠር የነበረው አስተዋጽኦ ምን ነበር መሰለ ኤርሚያስ? አንተ እንኳን መጽሐፍ ጽፈሃል። ከዛ ውጪ ደግሞ ትልቅ ነገሮችን ስታጋልጥ ነበር። የጀዋር ሚና ግን ምን ነበረ? ከሁላችንም የሚወሰደውን ነገር ፖስት ማድረግ ነው። ይከብዳል ብዬ አላስብም። እኛ ግን እስር ቤትን በህይወት መራብን ሴት ሆኖ ደግሞ እኔ 8 ወር ሆኜ ነፍሰ ጡር ሆኜ ነው እስር ቤት የነበርኩት። በከርክስ የ8 ወር ነፍሰ ጡር የሚረግጡ ተረግጫለሁ ማለት ነው። ስለዚህ ለውጡ ላይ በዚህ ለውጥ ላይ አልደራደርም ማለት ነው። ገብቶሃል አይደለ? ስለዚህ ጀዋር በተለይም ጀዋርን በቃ ጥያቄ ምልክት ውስጥ ያስገባውት የሆነ ጊዜ የፌዴራሊስቶች ምናምን ብለው ተሰባስበው መቀሌ ሄደው ነበረ የምታስታውስ ከሆነ ማለት ነው። ከዛ ጊዜ ጀምሮ በኦኤምኤን በነገራችን ላይ ያንን ነገር ስለ ህዋት ምን ታስባላችሁ ተብለን ተጠይቀን ስለ ህዋት የማስበውን ነገር ስለተናገርኩኝ ብዙ በደል ደርሶብኛል ኦኤምኤን ውስጥ ማለት ነው። እና ብዙ ስም ነው የተሰጠኝ በሰዓቱ ማለት ነው። ከለውጡ በኋላ ፕሮ ህዋት አፍቃሪ ሆኑ ማለት ነው። እንደዛ አይነት ስሜት ነበራቸው። ህዋቶች ፌዴራሊስቶች ናቸው። ህዋት የኦሮሞን ህዝብ ይሄ አሃዳዊ መንግስት ነው እንትን ያለው ይባላል ነበር የምታስታውስ ከሆነ አሃዳዊ ነው። ስለዚህ ህዋት ደግሞ የሆነ የገነባው ነገር አለ። በፌዴራሊዝሙ ስቲል ያምናል ህዋት። ስለዚህ ከዚህ ስርዓት ህዋት ይሻለናል የሚል አመለካከት በህዝብ ውስጥ እንዲሰርጽ ትልቅ ፕሮፓጋንዳ ይሰራ ነበረ። እኔ ደግሞ ህዋትን የማይበት አንግል አለ። ህዋት ያ አሰቃዩ ህዋት፣ ወንዶችን በጣም ብዙ ነገር የሚያደርገው ህዋት፣ ለነፍሰ ጡር ክብር የሌለው ህዋት፣ ወጣቶችን የሚንቀው ህዋት፣ በዚህ ላይ ኦሮሞን በማይገባ ስም የሚጠራውን ህዋት ነው ማቀው። ጀዋር ግን እሱን መሬት ላይ ሆኖ ስላልኖረው እሱ የሚያውቀው እኛ የነገርነውን ጽፈን ስለሆነ እስር ቤቶች ኦሮምኛ ይናገራሉ። የእስር ቤት ቋንቋ ኦሮምኛ የሆነበት ከዛም በተጨማሪ ትልቅ እንደ ማህበረሰብ የኦሮሞ ማህበረሰብ የተዋረደበትን ጊዜ አስታውሳለሁ። ስለዚህ እሱ ግን ያንን እውነት አልኖረውም። እሱ የሰማው እኛ በምንጽፍለት ነገር ነው። እኛ ግን ኖረ ነው አይተነዋል። የኦሮሞ ህዝብ የተዋረደበትን ጊዜ እኔ የማይስማማኝ ነገር ይወራ ነበር ኦሮሚያ ኦኤምኤን ውስጥ። ምንድነው የማይስማማው? ኧረ ህዋት ይሻላል፣ ህዋት ቢያንስ ማንነታችንን ያከብርልናል የሚባሉ አባባሎች ነበሩ። እኔ ግን ማንነት የተከበረልኝ ለምሳሌ ህዋት እያለ ወይም ደግሞ በወያኔ ጊዜ ኢሬቻን ፊንፊኔ ላይ ወይም አዲስ አበባ ላይ ማክበር ይቻል ነበረ? አይቻልም። አዲስ አበባ ላይ ይቅርና ቢሾፍቱ ማለት ነው ልብስ ለብሰን ስንሄድ ተገርፈን ነው የምንመጣው። ስለዚህ የትኛው ማንነታችን ነበረ የተከበረው? ያ ቁንጽል የውሸት ፌዴራሊዝም። ከዛም በተጨማሪ እንግዲህ የሲዳማን አሃዳዊው መንግስት 10ኛ ክልል ፈጥሮ ሲዳማን ክልል አድርጓል። ስለዚህ ይሄ እንደዚህ አይነት ክርክሮች ነበሩ። በነገራችን ላይ ብቻዬን አልነበርኩም። የተወሰገን የሆኑ አደጋዎች እንትን ብሎብን ነበረ። ምናልባት ያው ወደ እንትኑ ወደ ዋናው ልሰብስብና ለምን ይመስልሻል ማለት አቶ ጀዋር እኔ አጫሉ እንዳትሄድ ብዬም ብየዋለሁ፣ ኦኤምኤንም እንዳታቀርቡት ብያለሁ። ከዛ በኋላ ከቀረበ በኋላ ነው የሰማሁት የሚለውን ለምን ያመጣ ይመስል የራስሽን እይታ እንድትነግሪኝ ነው ፈልገው። ለምን ይመስልሻል? እኔ አብዛኛው ሰው የምናገኛቸው ሰዎች ጀዋርን በአጫሉ ጉዳይ ይጠረጥሩታል። ምክንያቱም የሚጠረጥሩበት ምክንያት አንድ ትልቅ ሰው ሲነግረኝ እዚህ ያለ ነውና የኢኮኖሚ ባለሙያ ነውና ሲነግረኝ የአምቦ ልጅ ነው ሰውየው፣ ትልቅ ሰው ነው ግን የአምቦ ሰው ነውና ሲነግረኝ የሆነ ነገር ሰብስበን እንትን ስንል አለ ስናወራ አብዛኛው ነገር ወደሱ ያጋደለ ነው በቃ። እናም ደግሞ ጸጋዬ አራርሳ የሆነ ጊዜ ላይ ወጥቶ የሆነ ትልቅ የሆነ ታላቅ የሆነ ቀውስ
በኢትዮጵያ ውስጥ ይፈጠራል ምናምን ብሎ ነበርና ሁሉ ነገር እንትን ያለው ስንትን ስንል ወደ ጀዋር የሚያመለክቱ የተወሰኑ ነገሮች አሉ ብለው ማሰብ ጀምረዋል የሆኑ ሰዎች ሁሉም አይደለም በአጫሉ ትርክት ለውጥ ደስተኞች ነበሩ ለምንድነው ይሄን ምልሽ በአንድ ወቅት አጫሉ ያዛቸው የኦሮሞ ብሔርተኛ አቋሞች ነበሩ ከዛ በኋላ ደግሞ 4 ኪሎ ግባ ኦሮሞ ከ11 ፈረስ ወይም ከእንደዚህ 9 የኦሮሞ ጀነራሎች ናቸው ኢትዮጵያ የኛ ናት ባለቤት ነን ወደሚል ይሄ በኦሮሞነቱ እንደተጠበቀ ሆኖ ኢትዮጵያን ኦውን የማድረግ ባለቤት የመሆን 4 ኪሎ ግባ ኦሮሞ የሚለው ኢቭን ቀረር እንትኑ ራሱ ፉከራው ያኔ ነዘራይ የተናደዱበት ታስታውሻለሽ ቲፒኤልኤፍ 4 ኪሎ ሲቱ አኔ ለ4 ኪሎ ቅርብ አንተ ነክ በነገራችን ላይ አጫሉን ቀርበ ስታዋራው ምንድነው እንግዲህ ወደ በዚህ ትርክት ደስተኞች ነበሩ አይደሉም ምክንያቱም ምን ብለው ያስባሉ መሰለ አጫሉ እንደምታስታውሰው አድዋን ወደ ኦሮሞ እንትን ያመጣ ሰው ነው አድዋን አያገባኝም የነፍጠኛ ታሪክ ነው ያድዋ ታሪክ የኦሮሞ ወጣት በግድ ሄዶ ነው የሞተው አሁንም እያሉ ነው በነገራችን ላይ ዛሬም የምርጫ ቀስቀሳ ላይ በግድ ሄዶ ገብሩማ ዳንዱኤ ለባርነት ሄዶ ነው የሞተው እያሉ ናቸው አጫሉ ግን ምንድነው የሚለው ሀገር ለመገንባት ነው የተሞተው ሀገር ላይ የመጣ ትልቅ ማአት ነው በኦሮሞ ፈረሰኞች የተመለሰው ብሎ አድዋ ላይ እንግዲህ እዚህ አብዮት አደባባይ ላይ ወይንም ምንድነው የሚባል መስቀል አደባባይ ላይ ፈረሰኞችን ከዛ ድረስ ይዞ መጥቶ አድዋን ስለ አድዋ የነበረውን ትርክት ናሬሽኑን ለመቀየር ሞክሯል ስንት ሰው ደስተኛ ነው አብዛኛው ሰው ደስተኛ አይደለም ምክንያቱም ምንድነው ልጁ ያሰበ ተብሎ እንደውም ጥርጣሬ ውስጥ የበለጠ ስም ማጥፋቱ ምኑ መንግስት ሆኗል አጫሉ በልጽጓል ምናምን ያመጣበት እኮ ከዛ ጊዜ በኋላ ነው ምክንያቱም ይኸውልህ ምን እንደሆነ ታውቃለህ አሁን በነገራችን ላይ አሁንም እየነገሩን ነው ትናንትና ደግሞ ልጁ ላይ ታርጌት ትኩረት ውስጥ የገባበት ጊዜ ነበር አጫሉ ሳያውቀው ጥሩ ነገር በወጣቱ ዘንድ ተቀባይነት ቢኖረው የተወሰኑ እንትኑ ይሄ የቆየ ትርክቱን ይቀይርብናል የሚል ፈርተውታል ብለሽ ታስቢያለሽ ምክንያቱም እሱ አሁን ኢትዮጵያም የኛ ናት ኦሮሞ በኢትዮጵያ ውስጥ ውክልና ሊኖረው ይገባል 4 ኪሎን ባለቤት መሆን አለበት ከኢትዮጵያዊነትን በኦሮሞነቱንም እንደያዘ ማድረጉ አንዳንዶቹ አይወዱትም በኋላ መጣለው ብዬ ነው ማለት ይሄ በተለይ ግንጠላን የሚያስቡት ኦሮሞ ሀገር መሆን አለባት ኢምፓየር ነው ቀኝ ገዢ ናት ኢትዮጵያ የሚሉት አጫሉ ህዝቡን አይምሮውን ይቀይርብናል የሚል ስጋት ነበራቸው እንደዚህ አይነት ውይይቶች ነበሩ ኦፍ ኮርስ አንተ መገመት አትችልም ማለት አጫሉ ለምን ከአድዋው እንትን በኋላ ምክንያቱም ሁሉም አጫሉ ተቃዋሚውም የሚስማማውም በፖለቲካ የማይስማማውም አጫሉ ላይ አንድ አይነት አቋም አለው ብዬ አስባለሁ በፊት ላይ አጫሉን እንደ ጀግና የማሰብ እውነትም ደግሞ አንድ አይነት አቋም ሊኖራቸው ይገባ ነበር ከዛ በኋላ ግን እኛ እኮ በግልጽ ማለት ነው በግልጽ በተለይም በኦነግ ሸኔ በኩል አጫሉን ስጋት ውስጥ የመክተት ሁኔታዎች ነበሩ ምክንያቱም ኢትዮጵያዊነት የሚለውን ስም አይፈልጉትም ኢትዮጵያዊ ማለት ወጣቶቹ ከአጫሉ እንደዛ ካደረገ በኋላ ኢትዮጵያዊነትና የማሸነፍ ስሜትን እየተላበሰ ነበር ይሄ ጽንፈኛውና አክራሪው ቡድን ደግሞ ወጣቱ አሸንፍ ያለው ካለ አገር ሊገነባ ነው ከለቅሶ ወጣ ማለት እነሱ የሚነግዱበትን ነገር ሊያጡ ነው ስለዚህ ሁሌ ነጠላውን አዘቅዝቆ ነጭ ክር አስሮ እንዲያለቅስ የሚፈለግ ወጣት አለ ተነስተ ድንጋይ ወርውር ሲባል የሚወርወር እንዲወረውር እንዲዘጋጅላቸው የሚፈልጉት ወጣታል አጫሉ ግን መጥቶ ስለ አድዋ አውርቶ ስለ አድዋ ተናግሮ ጀግንነትን መስክሮ ወጣቱ ላይ ያሸናፊነትን መንፈስ ነው የረጨው እሱን አይፈልጉት አጫሉን በራሱ አይፈልጉትም ነበር ሌላው ምናልባት ከመንግስት ባለስልጣናት ጋር አጫሉ ያለው ሪሌሽንሺፕ ነው በዋናነት ከጠቅላይ ሚኒስትር ዶክተር አብይ አህመድ በሌላ በኩል ደግሞ ከነ ኦቦ የኦሮሚያ ክልላዊ መንግስት ኦቦ ሽመልስ ከነሱ ጋር ጤናማ ግንኙነት ነበረው ወይስ መጥፎ ግንኙነት ነበር ይሄን ምንነግርሽ ምንድነው ራሱ ጀዋር መጽሐፉ ላይ አጫሉ መጥቶ ጠቅላይ ሚኒስትሩን ደግፋለሁ ሲለኝ
ለምን ብዬ ተጣላሁት ከዛ አንተም በመስመረ እኔም በመስመሬ ተብለን ተለያየን ይላል ኦኬ እሱን እንደ ጊቭን እንውሰድና አንቺ ግን እዛው ውስጥ ማን ይናገር የነበረ ስለሆነ በመንግስት ኃላፊዎች ጠቅላይ ሚኒስትሩን ጨምሮ ኦቦ ሽመልስን ጨምሮ ከአጫሉ ጋር ያላቸው ግንኙነት ጤናማ ነው ወይስ መጥፎ ግንኙነት ነበር እስቲ እሱን ንገሪ